የተከበራችሁ ተመልካቾቻችን እንደምን ቆያችሁ? በሕዝብ ተወካዮች ምክር ቤት ከፍተኛ ትኩረት የተሰጠውና የበርካታ ዜጎችን የኑሮ ሁኔታ የሚወስነው የመንግሥት ሠራተኞች የደመወዝ ማስተካከያ ጉዳይ የዛሬው ዋና ዜናችን ነው። በምክር ቤቱ እየተደረጉ ያሉ ውይይቶችንና አዳዲስ መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። የመንግሥት ሠራተኞች የደመወዝ ጭማሪ ጉዳይ በሕዝብ ተወካዮች ምክር ቤት የገንዘብ ሚኒስትሩ አቶ አህመድ ሺዴ የፌዴራል መንግሥትን የ2019 በጀት ዓመት ረቂቅ በጀት አስመልክቶ በሕዝብ ተወካዮች ምክር ቤት 25ኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ ሰጥተዋል። በዚሁ መድረክ ላይ የመንግሥት ሠራተኞች የደመወዝ ጭማሪ ጉዳይ በዋናነት ተነስቷል። የአብን ፓርቲን በመወከል በምክር ቤቱ የተገኙት ዶክተር ደሳለኝ ጫኔ መንግሥት በመጪው የ2019 በጀት ዓመት ለመንግሥት ሠራተኞች የደመወዝ ጭማሪ የሚያደርግ መሆን አለመሆኑን ግልጽ እንዲያደርግ ጠይቀዋል። ዶክተር ደሳለኝ ጥያቄያቸውን ባቀረቡበት ወቅት ባለፈው ዓመት በተመሳሳይ መድረክ የደመወዝ ጭማሪ የለም ከተባለ ከአንድ ወር በኋላ ጭማሪ መደረጉን አስታውሰዋል። በዚህም ምክንያት ዘንድሮም በሚኒስትሩ አገላለጽ ላይ ተመሳሳይ ያልተጠበቀ ውሳኔ ሊኖር እንደሚችል ያላቸውን ጥርጣሬ በፈገግታ አቅርበዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግሥት ቀደም ሲል በሁለት ዙር የደመወዝ ማሻሻያ ማድረጉን አስታውሰዋል። በአሁኑ ወቅት በክልሎች በኩል በፐርሰንት ተሰልቶ የቀረበው የደመወዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር አለመመጣጠኑን ገልጸዋል። በመሆኑም ይህንን የቁጥርና የበጀት ልዩነት ለማስተካከል አሁንም ድረስ ተጨማሪ የማጥራት ሥራዎች እየተሰሩ እንደሚገኙ ለምክር ቤቱ አባላት አስገንዝበዋል።